የኢፌድሪ የከተማና መሰረተ ልማት ሚኒስቴር ከዓለም የሥራ ድርጅትና ከኢትዮጵያ መንገዶች አስተዳደር ጋር በመተባበር 20ኛውን የዓለም የሥራ ድርጅት ILO አህጉራዊ ኮንፈረንስ ያካሂዳል። ኮንፈረንሱ ከግንቦት 11 እስከ 15 ቀን 2017 ዓ.ም ድረስ በአዲስ አበባ የአፍሪካ ህብረት ዋና መስሪያ ቤት አዳራሽ የሚካሄድ ሲሆን የኮንፈረንሱ መሪ ሐሳብ የማይበገር ማህበረሰብና ጤናማ አካባቢ፣ የሰው ኃይልን በብዛት የሚጠቀሙ የኢንቨስትመንት ፕሮግራሞች አካሄድ የሚል ይሆናል። በዚህ ኮንፈረንስ ላይ ከ50 በላይ ሀገራት የተውጣጡ ከ1500 በላይ ሚኒስትሮች፣ የዓለም አቀፍ ተቋማት መሪዎች፣ የዲፕሎማቲክ ማህበረሰብ ተወካዮች እንዲሁም የዘርፉ ምሁራንና ባለሙያዎች የሚሳተፉ ሲሆን የዘርፉ ተመራማሪዎችና ፖሊሲ አውጪዎች እንዲሁም ባለሙያዎች በሳል የጥናትና ምርምር ስራዎቻቸውን ያቀርባሉ። ተሳታፊ ሀገራትም ተሞክሮቻቸውን ያካፍላሉ። ኢትዮጵያ በትላልቅ ሀገራዊ ፕሮጀክቶች፣ በኮሪደር ልማት፣ በቤቶች ልማትና ሰፋፊ የመንገድና ሌሎች መሰረተ ልማቶች ረገድ ለበርካቶች የሥራ ዕድልን ከመፍጠር እንዲሁም ዘላቂ ማህበራዊና አካባቢያዊ ልማትን ከማረጋገጥ አኳያ ያስመዘገበቻቸውን ውጤቶችና ቀጣይ ትልሞቿን ታቀርባለች። ተሳታፊዎችም የመስክ ጉብኝት በማድረግ የተሞክሮ ልውውጥም ያደርጋሉ። በኮንፈረንሱ ኤአይን ጨምሮ የዓለም የቴክኖሎጂ እድገት፣ ሰላምና ጸጥታ፣ የሀገራት የንግድ ፖሊሲዎችና የአየር ንብረት ለውጥ፣ በሰራተኞች ደህንነትና የሥራ ዕድል ፈጠራ የሚዳስሱ ሲሆን ዕድሎችን አሟጠን መጠቀም የሚያስችሉና ለተግዳሮቶች የመፍትሄ ሐሳቦችም ይቀርባሉ። አስታውሱ 20ኛው የዓለም የሥራ ድርጅት አህጉራዊ ኮንፈረንስ ከግንቦት 11 እስከ 15 በመዲናችን አዲስ አበባ ይደረጋል። ለበለጠ መረጃ www.iloethiopia2025.gov.it ይጎብኙ።